ሰላም ሰላም ውድ ተመልካቾቼ መሲ አቢሲኒያ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እንዴት ቆያችሁ? በያላችሁበት ዓለም ዳርቻ ሁሉ የእግዚአብሔር ሰላምታ ይብዛላችሁ። በቤታችሁ በያላችሁበት ሰላማችሁ ይብዛልኝ። ዛሬ ትንሽ አንዳንድ አዳዲስ ፕሮግራሞችን አዳዲስ መረጃዎችን ይዤላችሁ መጥቻለሁ። የታዘብኳቸው እንዲስ ደግሞ ለምን ይሆናል ያልኳቸውን ፕሮግራሞች ይዤ መጥቻለሁ። በመጀመሪያ ይዤላችሁ የመጣሁት የቀነኒ አዱኛ ኦር የአንዱዓለም ጎሳዬን የአርቲስት አንዱዓለም ባለቤት ሞትን እና በጣም ነው የተሰማኝ። የእሷንም አንድ ላይ ያዣዥ ያመጣሁላችሁ። እኛ ሰዎች መቼ እንደምንሄድ አናውቅም እና አንዳንድ ጊዜ በህይወታችን ባንፈርድ ነገሮችን እንደዛ ነው እንደዚህ ነው ብለን ጀጅ ባናደርግ ጥሩ ነው። ይሄው እኔም ስሜቴን ገልጫለሁ። ነፍስሽን በአጸደ ገነት ያኖረው የኔ እናት። እስካሁን ጭንቅላቴን እውነቴን ነው የምላቸው ዛሬ ሶስተኛ ቀን ምናምን ብዙ ሰው ቪዲዮ እየሰራበት ነው እንደዚህ ምናምን ነገር እና እኔ ቆየው መስራት ፈለኩ ግን አልቻልኩኝም። ብቻ ያማል። በጣም ከባድ ነው። የኔ እናት በጣም ለእናቷ አሰብኩት። እኔ ደርሶብኝ ስለማቋመሞች እንደዚህ አይነት ነገር ምን ያህል ስትሮንግ ምን ያህል ክብደት እንዳለው በቃ በጣም ከባድ እንደሆነ አውቃለሁና በመጀመሪያ እናቷንና ቤተሰቦቿን እግዚአብሔር አምላክ በሚያጽናናበት ኃይሉ እሱ ያጽናናቸው ያበርታቸው እላለሁ። በመቀጠል ደግሞ ስለ አንዱዓለም ስለሱ ብዙ ነው እየተወራ ያለው። በትዳሯ ደስተኛ አይደለችም። ሰምቲንግ በጣም ቱ ማች በጣም ብዙ ነው የሚወራው። እኛ ፈጣሪ አይደለንም። እዛ ጋር ሶስቱ ናቸው ያሉት፣ እሱ እግዚአብሔር ያሉት እነሱ ናቸው ከእህቷ ውጭ ማለት ነው። እና ጄጃ እናድርግ እንደዚህ ነው እንደዛ ነው ብለን አንፍረድ። እዛ ጋር ነበርን አብረናቸው ኖረናል አልኖርንም። ስለዚህ ሰዎች ላይ ለመፍረድ እና ጣታችንን ለመጠቆም እኛ ማነን ብለን ራሳችን መጠየቅ አለብን። እና ብዙዎቻችን ጣቶቻችንን ባንጠቁም ፖለቲካው ላይ እንዲሁም ደግሞ በብሔር አያይዘን ምናምን ሰውን ከሰው ጋር ለማጣላት አንሞክር። አንደኛ ነገር የፖሊሶችን መረጃ መጠበቅ አለብን። ሁለተኛ ነገር ደግሞ እሱ የሚሰጠውን ቃል የሚያወራውን መችስ ፈጣሪን የሚፈራ ሰው ከሆነ የራሱ ይናገራል እና አንፍረድ። እስኪ ሀውቼ ያለችው ሰምተን እንመለስ። ጸጉሯን ራሱ ስትሰራ አይወድም። እቺ እኮ ፈታ ዝንጥ ብላ እኮ ነው የምትኖረው። በየሄደበት ቦታ ይዟት እኮ ነው የሚሄደው። እንዴት ቀልዳላችሁ እንዴ እናንተ? በየሄደበት እስቲ ፎቶአቸውን ራሱ በየቦታው ላይ ሲሄድ እሷን ይዘው ነው የሚሄደው። እንዴ ስለሚኮራባት አይደል እንዴ? ይዞሽ እንደዚህ ይዞሽ አይደለም ወንድ ልጅ። በነገራችን ላይ የማይፈልግሽ ከሆነ ይዞሽ አይወጣም ከቤት ራሱ እዛው ቁጭ በይ ነው የሚልሽ። ወንድ ልጅ ደግሞ ሲቀና አደጋ ነው። ወንድ ልጅ አይቀና። በነገራችን ላይ በስማው ለምስ ጸጉርሽ ለምን ተሰራሽ ነው እንደ ቤቱ ሲቃጠል የሚያድረው? ለምን ልብስሽን ቀየርሽ ነው ጸጉርሽ ለምን እንዲሆንሽ ነው የሚባለው? ስለዚህ ዝም በሉ። ማርያምን አንዱዓለምን በጣም ለማስወደቅ የሚጣጣር በጣም ነፍ ከአርቲስት ጭምር እንዳለ በጣም እርግጠኛ ነኝ። ጭምር ምክንያቱም እንኳን እሱ አይደለው እኔ እዚች ጋችን ኮልኩሌቱ ቀፍቼ ራሱ ብዙ ምቀኛ አለብኝ። ሀቢብቲ እንኳን ታዋቂ አይደለምና እኔ ራሱ ስንት ምቀኛ አለብኝ። እንደው ካንፎ የሚቀመጥ ማለት ነው። ከህይወትሽ ውስጥ አንድ እርምጃ ስትጓዢ አንቺን ለመጣል የሚፈልግ ብዙ ሰው አለ። እሱ ደግሞ ማድረግ ቢፈልግ በሰው ማድረግ ይችላል። በራሱ እጅ ለምን ትቀልጃለሽ እንዴ? ፋራ ነሽ። እሷ እኮ እንደዚህ ናት። ይገርፋታል፣ ይደበድባታል። ለምን አላገላገልሽም ታዲያ? አጨብጫቢ እንደሰማችሁት ነው። ሀዊም እንደዚህ ብላለች። ብዙዎቹ ብዙ ይላሉ። ነገር ግን መፍረድ አንችልም። እኛ ፈጣሪ አይደለንም። እኛ ሰው ነን። ነገ እኛም ተሰባሪዎች ነን እና በሰዎች ላይ ጣቶቻችንን ባንጠቁም የተሻለ ነው ብዬ ነው የማስበው። እግዚአብሔር አሁንም በድጋሚ ነፍሷን በአጸደ ገነት ያኑረው። እኔ ብዙም ማውራት አልችልም። ህመሙ በጣም ከባድ ነው። ምክንያቱም በጣም ከባድ ነው። ቤተሰቦቿ እናቷ አብሶ እናት ብቻ የልጅ ሞታቲ እና በጣም ከባድ ነው። በቀጣይ ደግሞ ይዤላችሁ የመጣሁት የወንድማችንን ወይ ደግሞ የቤተክርስቲያን ትምህርቶችን የሚያስተምረን
የእፎይ ጉዳይ ነው። እፎይ እንግዲህ እፎይ በሚል ፔጅ የሚታወቀው በቲክቶኩ ወንድማችን በአንዳንድ የቤተክርስቲያን አስተምሮትን ያስተማረ እንዲሁም ደግሞ የቁርአንና እንደዚሁም የቤተክርስቲያኑን በማዋቀር እሱም ጥያቄ እንደ ጥያቄም ጭምር ነው እያቀረበ ያለው። የተለያዩ ሙስሊሞች የእሱን መሞት እሱ እንዲገደል እሱ እንዲሞት እያሉ ነው። ይሄ ተገቢ አይደለም። ሀገራችን ላይ እንደዚህ አይነት ባህል እንደዚህ አይነት ስርዓት ስለሌለን በተቻለ መጠን ራሳችንን እንቆጣጠር። ምክንያቱም ለተጠየቃችሁት ጥያቄ ለተጠየቁት ጥያቄ መመለስ አለባችሁ። እኛም ስንት ዓመት እኮ ስንሰደብ ነው የቆየ ነው። እኔ ስንት የተሰድብ ያውቃለሁ። ግን በቃ እግዚአብሔርን ምለው አንዳንድ ቀን መልስን በምችለው መንገድ እሰጣለሁ፣ ባልቻልኩት መንገድ ግን ዝምታ። ያለፍኳቸው ጊዜ እህቶች በጣም ብዙ ናቸው፣ በጣት የሚቆጠሩ አይደለም። እና በስርዓት መሄድ አለብን። በህግ ነው እንጂ የሚጠይቀው ህብረተሰብ ተነስቶ ሰው ይሙት፣ ሰው ይገደል፣ ሰው እንደዚህ፣ ሰው ይሰየፍ አይባልም። ነውር ነው። የሰው ህይወት በራሱ በቃ እግዚአብሔር የፈጠረውን ፍጡር እንዴት ነው ሰው ይሙት የምትሉት? እና በአጠቃላይ ከምንናገራቸው ነገሮች እያንዳንዳችን እንቆጠብ። እስኪ የተለያዩ ቪዲዮዎች አሉ፣ እኔ እያየውኝ ነው፣ እየተከታተልኩ ነው። ነገር ግን እዚህ ሶሻል ሚዲያ ላይ ማውጣት አልፈልግም። ይችኛዋን ቪዲዮ ግን ማየት አለባችሁ፣ ሁላችሁ መስማት አለባችሁ። ዛቻ ካለ ግን ሁሉም ባለማተብ እፎይ ነው። ይሄ ግለሰብ እንግዲህ ቁርአንን ያቃጠለ ሰውዬ ነው። ቁርአንን እንዳቃጠለ ደግሞ በጥይት ተገሏል። ቀጥሎ ደግሞ ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ለሁሉም ሙስሊሞች አድርሱ። መቀጣጫው የዚህም ይሄ መሆን አለበት። እናመሰግናለን። እንኳን አንተ አንድ የመንደር ወጠጤ የሆንከው ቀርቶ የሀገር መሪ የሆነው አብይ አህመድ አሊ እንኳን ከህግ ውጪ ማንኛውንም ግለሰብ ይገደል ማለት መብት የለውም። የትኛውም ግለሰብም ሆነ የመንግስት ባለስልጣን ሊያደርገው የማይችለው ይሄ ወንጀል ነው። ሲጀመር እፎይ እኮ ቤተ እምነት የሚመራበትን መጽሐፍ ገልጦ አሳየ እንጂ ከራሱ ያመጣው ታሪክ የለም። እንደዚህ ካፈርክበት የቤተ እምነትህን መጽሐፍ ወይም መመሪያ እምነቱን ጥለ መውጣት እኮ ትችላለህ። ምንድነው እንደዚህ በአደባባይ ብልቱን እንደገለጡበት ሰው መሸማቀቅ? በጣም ነው የሚያሳፍረው። አሁን በጣም ጥቂቶችን ነው ይዤላችሁ የመጣሁት። ቪዲዮ አለ እንዲህ በቃ ቲክቶክ ላይ ይገደል ይህ ልጅ የሚል ነገር ሁሌ ነው የምንሰማው። ከዚህ በፊትም በዚህ ጉዳይ ቪዲዮ ሰርቻለሁና አሁን እስቲ ቀጥለን አንድ ቪዲዮ ላስመልክታችሁ። እፎይም በዚህ ጉዳይ ምላሽ ሰጥቶ ነበር። አሁን ከሰሞኑን የመግደል ሙከራ ተደርጎበታል እና እስቲ ይሄን ቪዲዮ ተመልክተን እንመለስ። ትናንት አይ ቲንክ ዛሬ ትናንትና ወዲያ የተወሰነ ሙከራ ተደረገብን። እሱን በቀላሉ ማለፍ ቻልነው። ዛሬ ደግሞ ወጣቶች የተሰባስበው መጡ ቤታችን ማለት ነው። ስለዚህ ነገሮች አላማሩንም። ቤት ወደ ማንኳኳት ገቡ። ስናይ ልጆች ናቸው። የተላከው ሕፃን ልጅ ነው። ስለዚህ በመሰረቱ ደስ ማይሉ ነገሮች ነበሩ። ስለዚህ የነበርንበትን ከተማ መልቀቅ ስለነበረብን ተሰባስበው አየናቸው። ኦኬ፣ የሆነ ሜዳ ነበረ፣ እዛ ላይ ተሰባስበዋል። ዙሪያውን ከበውናል። ኦኬ፣ አታክ ሊያደርጉን ነው የመጡት። ስለዚህ የህይወት ጉዳይ ነው። ራሳችንን መታደግ ነበረብንና ራሳችንን እናወጣበትን ነገሮች ወደ ማመቻቸት ገባን ማለት ነው። ልክ ከቤት እንደወጣን ድንጋይ ናዳ ወደዛ ለመግባት ሞከሩ። በእርግጥ በቂ ኃይል ነበረን፣ እኛም በቂ ኃይል አዘጋጅተን ነበረ። ሁኔታውን እንደሚከታተሉ ነበሩን። ግን ብቻ እንዴት እንደሆነ ባናቀውም ነገሮቹ በቀላሉ እንደተመለከታችሁት እንግዲህ አሁን ሰላም ነኝ ደህና ነኝ ብሏልና እግዚአብሔር ከእርሱ ጋር ይሁን፣ እግዚአብሔር ይጠብቀው። እና እንደ ሰው ከሰው ጋር ነው የምንኖረው፣ ከእንስሳት ጋር አይደለም። እንከባበር፣ እንዋደድ። የምናየው ከምንሰማው ነገር ፈጣሪ ይጠብቀን። እዚህ ጋር የምታዩት እፎይዬ ነው። እንደዚህ ከጓደኞቹ ጋር ከቤተሰቦች ከዘመዶቹ ጋር እንደዚህ ሻይ ቡና እያለ ነው። የቪዲዮን ቢሆን አግኝቼ አምጥቻለሁ። እግዚአብሔር አምላክ አሁን የሚጠብቀው እንዳያችሁት ነው። ማስፈራራት በሄደበት ለምን እንዴ? ሰው እኮ በሰውነቱ የፈለገውን መናገር የፈለገውን ማውራት፣ ነገር ግን ክብራችሁን ማለት የእናንተን ነገር እስካልነካ እናንተ እኮ ስንት ዓመት ስትነቅፉ ነበር። እና ጥያቄ ነው የተጠየቃችሁት። ለተጠያቃችሁት የአንዳንዱ ጥያቄ መልስ የመስጠት ግዴታ አለባችሁ። የልጅ አልጻፈውም፣ ጽፎ ይዞላችሁ ወይ እሱ አይደለም ይዞ የእናንተ ቁርአን ላይ ለጠፈው ስለዚህ
ይህንን ነገር ሁላችንም በቃሪያውን በስርዓቱ በሚሄድበት መንገድ እናስኪደው። ሌላው ደግሞ የመጨረሻ ቪዲዮ ያመጣሁላችሁ አብይዋ የምትባለዋን የማዳም ቅመም ባይዘወን ይሄን ቃል አልጠቀምም የራሴ ቅመም ነኝ እስኪ ያለችውን እንመለከት። ሙስሊሞቹም ክርስቲያኖቹም አዳምጡ። አንዳንድ አሽቃባጭ አላችሁ። አረቦች የሚወዱት ክርስቲያኖችን ነው፣ ሙስሊሞችን አይወዱም። አረቦች የሚወዱት ሙስሊሞችን ነው፣ ክርስቲያኖችን አይወዱም። ሆዋሪው አንቺ ማንሽ? አንቺ እኮ ሰራተኛ እኮ ነሽ። ትሰሪያለሽ፣ ሽንት ቤት ታጥቢያለሽ፣ ኩሽና ታጥቢያለሽ፣ ልብስ ታጥቢያለሽ፣ ተኩሻለሽ። አንቺ ማንሽ? ሰራተኛ እኮ ነሽ። የስ ሰራተኛ ነሽ። አንቺን እኮ አያውቁሽም። ማንነትን እኮ አያውቁ። አንቺን የሚያውቁሽ ማን ነው? ሰራተኛ መሆንሽ ብቻ። ትሰሪያለሽ፣ ይከፈልሻል። ትለፊያለሽ፣ ትደክሚያለሽ፣ ይከፈልሻል። አለቀ። ሌላ ምንም የሚያገናኛችሁ ነገር የለም። እዚህ እየመጣችሁ አረቦች የሚወዱት ክርስቲያኖችን ነው፣ አረቦች የሚወዱት ሙስሊሞችን ነው። ኧረ እባክሽ አልቀረብሽም። እነሱ የሚወዱት ጉልበትሽን ብቻ፣ ጉልበትሽን ብቻ። ትለፊያለሽ፣ ትደክሚያለሽ፣ ትነሻለሽ፣ ትወርቂያለሽ። ከዛም በኋላ መጨረሻ ወሪስ ሲደርስ ደሞዝሽን ይሰጡሻል። አለቀ። ከዛም በኋላ አንቺ ማን እንደሆንሽ አያውቁሽም። ስለዚህ ጊዜሽን አትፍጂ። ጭንቅላታችሁን ከፍታችሁ ዘርና ሃይማኖት ከማባላት ስራችሁን ብትሰሩ ነው የሚሻላችሁ። አለቀ እንጂ እዚህ የመጣችሁ አታሽቃብጡ፣ አሽቃብጡ። እና እንደሰማችሁት ነው አረቦች ስለኛ ምንም ኬርለስ ናቸው። ስለምናደርገው፣ ስለምናለቅሰው፣ ስለምንደሰተው፣ ስለምናዝነው ኤቭሪቲንግ ናቲንግ ምንም ነገር አይመስላቸውም። እነሱ ጉልበታችንና ስራችን ጉልበታችንን ብቻ ነው የሚፈልጉት። እኔን ይወዱኛል፣ እኔን ይጠሉኛል ብላችሁ አታሽቃብጡ። እውነቷና መልካም ቆይታ ስለነበረን ጊዜ ቤታችንን ስለቆያችሁ፣ ስላያችሁ፣ ስለተከታተላችሁ እናመሰግናለን። እግዚአብሔር ሀገራችንን እኛን ሰላም ያድርገን፣ ሰላምና ፍቅሩን ያብዛለን።